Hey guys, ዳናችሁ ወንዴናችሁ ዲቦራ ነኝ። ዛሬ ሜለ ጸጉር ቪዲዮ ይዤላችሁ መጣሁ። የዛሬው ጸጉር አምለጣችሁ አራነጥ ማለት ይሄን አይታችሁ ይሄንን ካልገዛችሁ ምን ጸጉር ነው የምትገዙት? የዛሬው ጸጉር ከዚህ ከዩኒስ ድርጅት ላይ ያነሳሁትና እንደምታዩት ማለት ነው የመጨረሻ እኔ በጣም ገና ካሁኑ ኦብሰስድ ሊሆንኩበት ማለት ይሄንን ሰመር በሙሉ ይሄን ጸጉር አርጌ ነው የምታገኙኝ። ምክንያቱም እንደዚህ የሚያምር ጸጉር ከለሩ አንደኛ ነው ውብ ነው። ይሄን ቶሎ ቢዛሬው ነው አጥቤ ወዲያው ስታይል አርጌ አራነጥ እንደነገርኳችሁ ከኔ ከጭንቅላት ላይ አይለይም። ዲቦራን ውጪ ካያችኋት ይሄን ጸጉር አርጋ ነው የምታዩት ካሁን በኋላ። ለምንም በድጋሚ ከዩኒስ ላይ ያነሳሁትኝ ዲስክሪፕሽን ቦክስ ስር ላይ ሁሉን የጸጉር ኢንፎርሜሽን አስቀምጥላችኋለሁ። ቁመቱን ሊንኩን ሁሉ ነገር አርግላችኋለሁ። እሺ ይሄ 7 በ5 የሆነ ጸጉር ነው እና እንዴት አመቺ እንደሆነ ልነግራችሁ አልችልም። ምንም ቤቢ ሄር ማልሰራሁለትም ትንሽ ፋውንዴሽን ከመቀባት ውጪ ምንም ስራ ከኔ አልጠየቅም። እንደምታዩት 7 በ5 ስለሆነ ክፍያው እዚህ ድረስ ነው የሚደርሰው። እውነት ለምነገር የጎን ክፍያ ማድረግ ትችላላችሁ። ነገር ግን እኔ መንካት አልፈልግም ዛሬ ምክንያቱም ይሄ ራሱ የማል ክፍያው በጣም ስለሚያምር እንደዚህ ሆኖ መተው ይፈልኩትኝ። በድጋሚ እናንተ ግን ከጎን ከመሃል ከየትኛው ማቅጣጫ ስታይል ማድረግ ትችላላችሁ። ከፈለኩኝ ደግሞ እንደ ሃፍ አፕ ሃፍ ዳውን ማድረግ ትችላላችሁ። እንደ ልቤ ስታይል ማድረግ የምችለው ጸጉር ነውና እኔ እንጃ እናንተ ምን ይመስላችኋል? እኔ ይሄ ከለሩ በተለይ ማለት ነው ለዚህ ለሰመር እንደነገርኳችሁ በአጠቃላይ እንትን ሳይሆን የባሊያጅም አይደለም ብሎንድም አይደለም ግን ይሄ የብሎንድ ሃይላይቶቹ ማለት ነው አንደኛ ነው። ይሄ አንደኛ ሆነ ጽጌታ። ይሄ በከርሊ ጸጉር ቢያመጡት እሱን ሮጬ ነው ወዲያው ነው የምገዛው ምክንያቱም እንዴት እንደሚያምር ተመልከቱ። እና ተወዳላችሁ ቢያስባለ በድጋሚ ሊንኮቹን ታች አስቀምጥላችኋል። አሁን ከአንቦክሲንጉን ደግሞ ማየት አለባችሁ ምክንያቱም ጸጉሩ ሲመጣ ራሱ እንዴት ተጠቅልሎ እንደመጣ እንድታዩት ማለት ነውና የሚረዳችሁ ለሚጠቅማችሁ የምትወዱት ቪዲዮ ሆናል ያስባለሁ። ብዙ ሳላወራ አሁን ከቀጥታ ካምቦክሲንግ ጀምሮ እንዴት እንደመሰለና አሁን ደግሞ ይሄን ውጤት እንዴት እንዳገኘው ላሳያችሁ። እሺ ጋይስ ቦክሳችሁ ሲመጣ እንግዲህ እንደዚህ ዩኒስ ከሚለው ምርጥ የሆነ ቦክስ ነው አብሮ ታሽጎ የሚመጣው። ውስጡ ደግሞ የተለመዱት ነገሮች ታገኛላችሁ። አብዛኛው ድርጅቶች ተመሳሳይ ነገር ነው አብሮ የሚልኩላችሁ። የዊክ ካፖች ዛሬ ነው 2 ነው እዚህ ቦክስ ውስጥ ያገኘሁትኝ። ከዛ በኋላ የተለያዩ ለጸጉራችሁን ስታይል ማድረጊያ የሚረዱ እንደዚህ አይነት ማበጠሪያ ቤቢ ሄራችሁን ለጥ ማድረጊያ የመሰሉ ነገሮችና ይሄንንም ቦርሳ ታገኛላችሁ። በድጋሚ የዛሬ ማሳያችሁ ጸጉር 7 በ5 የሆነ ግሉለስ ጸጉር ነው። ይሄንን ቴፕ ተጠቅማችሁ ግሉም ተጠቅማችሁ ማጣበቅ ትችላላችሁ። ነገር ግን ግሉለስ ነው ማለት ሌሱን ሳታጣብቁም እንደዚሁ ቁጭ ልቅ ያረጋችሁ ማድረግ ትችላላችሁ ማለት ነው። እሱ በጣም ጠቃሚ የሆነ እኔ በጣም የምወዳቸው የሌስ ስታይሎች ናቸውና እናንተንም እንደሚጠቅሟችሁ ምንም ጥርጥር የለኝም። እንደምታዩት ይሄ ጸጉር አሰራሩ በጣም ቆንጆ ነው ተቆርጦ። ይሄን ትንሽ ፋውንዴሽን መቀባት ያስፈልጋችኋል። ለምን ከግንባራችሁ ከቆዳችሁ ጋር እንዲመሳሰል ማለት ነው። ብሊች ማድረግ አያስፈልጋችሁም። ጸጉሩም እንደምታዩት እንደዚህ ተጠቅልሎ ውብ ሆኖ ነው የመጣው። በድጋሚ ጸጉሩ ይሄ ሌሱ ያለበት ደረጃ ቆንጆ ቢሆንም እንደነገርኳችሁ እኔ ፋውንዴሽን ቀብቻው ከኔ ቆዳ ጋር ቆንጆ ነው እንዲመሳሰል እንደዚህ አርጌው መጥቻለሁ። እንደምታዩት ነው። አሁን ይሄንን ምንም ስራ እንግዲህ ሌሱን አልቆረጥኩትም ተቆርጦ ነው የመጣው። ከኔ ምንም ስራ አልጠበቀም። ቀጥታ ወስጄ የዊክ ካፔን አርጌ ከዛ በኋላ ጸጉሩን አናቴ ላይ መወርወር ነው። እውነቴን ነው የምላችሁ የመጨረሻ አመቺ የሆነ ስታይል ነው። እንደዚህ በደም ኮፍያውን ቁጭ ካረኩትኝ በኋላ ያው ለኔ ቆንጆ እንዲሆን ማለት ነው እንደዚህ ዊግ ከፓኬጅ ውስጥ ገና የወጣ ስለሆነ ቆንጆ አርጌ ስታይል አድርጓለሁ። ከለሩ እንዴት እንደሚያምር ተመልከቱ። እንደዚህ የሚያምር ከለር ለሰመር አንደኛ ነው። በጣም ይሄንን ዘንጬ ነው የማረጋው። መግቢያ ላይ እንደነገርኳችሁ እንደምታዩት እንደዚህ ተጠቅልሎ ስለመጣ በጣርሳ አረጋው ቆንጆ የከርሎቹ እንደዚህ ውድቅ ብለው ማለት ነው ብዛትም ውበትም ይጨምሩላታል። እንደምታዩት እዚህ ጋር ራሱ ማቆም ይችላልው። በድጋሚ ምንም ስታይል ሳላረገው ራሱ ይሄንን የመጨረሻ ውጤት ማግኘት ይችላልው። እንደነገርኳችሁ ይሄንን ግን እኔ ዛሬ ትንሽዬ ማለት ነው በለጠ ቆንጆ ውበቱ እንዲወጣ
ትንሽዬ ታችታችሁን በጠር አረጋለሁ ለምን ለጥ እንዲልልኝ ስለምፈልግ ይሄ ኮፍያው እንደዚህ ቁጭ እንዲል ሳይሆን ለጥ እንዲል ይሄንን የዊግ ማበጠሪያ አለ ትኩስ ማበጠሪያ ነው ይሄ በሱ ተጠቅሜ በደንብ ለጥ አረጋውና የበለጠ ኮፍያው ማለት ነው ጭንቅላት እንዲመስል አስመስለዋለሁ ከዊግ ይልቅ እንደምታዩት የቀኝና የግራው ልዩነት መመልከት ትችላላችሁ እንደዚህ ትንሽ በጠር ካረኩኝ በኋላ ይሄንን ቆንጆ የጭቃ ቅባት አለ ይሄንን ለናቹራል ጸጉር የምንጠቀመው ቅባት ነው ነገር ግን በጣም ቆንጆ የሆነ ሻይን ስለሚሰጥ ለዊጎቼ ማለት ነው እንደዚህ ማረግ ጀምሬያለሁና በጣም የበለጠ የጸጉሮቹን ሂውማን ሄር ስለሆኑ የጸጉሮቹን ውበት እንደዚህ ያወጣዋል እና እሱን በስሱ ታዲያ ትንሽዬ ነው ካበዛችሁት ጸጉሩ ልጥፍ እንዲል ያረጋዋል ልጥፍጥፍ እንዳይል ፕሮዳክት በስቶበት ማለት ነው ትንሽዬ እንደዚህ ለውበት ያህል አርጌበት ተመልከቱ እንዴት እንደሚያምር ታያችኋል ይሄን የመሰለ ዊግ ይሄን የመሰለ ጸጉር ያታገኛላችሁ እና የመጨረሻ ነው ወደድኩኝ በጣም ብዙ ይሄንን ሰመር በሙሉ አርጌው የምታዩኝ ዊግ ነው ይሄ የሚሆነውና እናንተ ማምልጣችሁ በድጋሚ ዩኒሴርም አንደኛ ጸጉር ድርጅት ናቸው አምኜ የምገዛበት አምናችሁ እናንተ ኦርደር የምታረጉበት ቦታ ነውና ያለ ምንም ጥርጥር ደስተኛ ነው የምትሆኑት አሁን ደግሞ ስለየተለ ስታይል ሞክር በየ ሃፍ አፕ ዳውን ለማድረግ ሞክሬያለሁ እንግዲህ እናንተም ውጤቱን አይታችሁ የራሳችሁን ጸጉር እንደልባችሁ ስታይል ለማድረግ ሐሳብ ይሰጣችኋል ብዬ አስባለሁ If I could I would get myself out this mess If I could I would get myself out this madness If I could I would get myself out this mess If I could I would get myself out this እሺ ጋይስ የዛሬ ቪዲዮ እንግዲህ ይሄንን ነው የሚመስለው እንዳያችሁት የመጨረሻው ውጤት በጣም ነው የሚያምረው ከመጣም ላይ ደስተኛ ሆንኩበት ጸጉር ነው ማለት እንደዚህ ያምራል ብዬ አልገመትኩም ነበርና እናንተም ትወዱታላችሁ ያለምንም ጥርጥር በድጋሚ ሁሉ ነገር ታች ዲስክሪፕሽን ቦክስ ላይ ጽፌ ያስቀምጥላችኋለሁ ጥያቄ ካላችሁም ልትነግሩኝ ትችላላችሁ ይሄ ጸጉር ያምልጣችሁ ነው ምለው 4 ነጥብ ከልስላሴው ጀምሮ ከንጹህ ሂውማን ሄር ነው ስለዚህ መጨረሻ ውብ የሆነ ኳሊቲ የሆነ አንደኛ ጸጉር ነው እና አንዳችሁ በመጣው ቪዲዮ እስከምንገናኝ ድረስ ቻው ዛሬ ዲወራኒ